አንዳንድ ተማሪዎች አላችሁ ደግሞ እዚህ ላይብረሪ ስንመጣ ቦታ የምታጨናንቁ እግዚአብሔር አንዱ ምን አረገ መሰላችሁ? ባለፈው ሳምንት 3 ሞጁል አንድ ፒሲ ይዞ አጠገቤ ይቀመጣል ማለት ነው እንዴ! ገረመኝና አባ ምንድን ነው? ምን ልታደርገው ነው? እኔ መጽሐፍ ደርዳሪም መሰለኝ እዛ የሚደረድር መሰለኝ እግዚአብሔር የብር ሄደኩ። ከዛ ምንድን ነው ምናምን አልኩት ማለት አይ ነገ እኮ ፈተና አለብኝ ምናምን አለ እንዴ! ታዲያ ፈተና ቢኖርብህ አንዱን ሞጁል እንኳን መጨረስ ትችላለህ አይደለም 3 ሞጁል ምናምን አድሬ እኮ ነገ በቃ 3ቱንም ምናምን ትንሽ ሁለት ቻፕተር ላጥና ብዬ ነው ምናምን ይለኛል ማለት እንዴ! ቆይ እኔ አልገባኝም። እግዚአብሔር 3 ሞጁል በአንድ ምሽት እንዴት ነው የሚያልቀው? ይሄ አጠራን ስታይል እግዚአብሔር ከየት ነው የኮረጅከው? ከየት ነው ያመጣው? እኔ እግዚአብሔር ይሄን ነገር እኔ መረዳት ፈልጋለሁ። እግዚአብሔር ምን አይነት እንትን ቴንሽን ውስጥ ብትገባ ነው አባቴ? እኔ እግዚአብሔርን ግርም ምን ያለኝ እኔ 3 ሞጁል አንድ ፒሲ ይዘህ ከምሽቱ 4 ሰዓት ላይ ላይብረሪ የምገባው እኔ እግዚአብሔር አልገባኝም። እኔ ነው ወይስ እኔ የማላውቀው ሌላ ነገር አለ እንዴ ላይብረሪ ውስጥ? ኧረ ድንገሩኝ እግዚአብሔር። እኔ ሼም እያዘኝ ነው አሁንስ። ላይብረሪ ስገባ በቃ 3 ሞጁል ምናምን ማየው አንድ ተማሪ ደቅ አድርጎ ምናምን አንድ ፒሲ 3 ሞጁል ምናምን እንዴ! እኔ እግዚአብሔር ያጠራን ስታይላችሁ አልገባኝም። እና ለዛ ነው መሰለኝ እኔ ውጤት ሳልሰራ የቀረሁትና እስኪ ሼር አድርጉኝ ለማንኛውም